ሰው እንደሚታወቀው በመጽሐፍ ቅዱስ ከአራቱ ባህሪያተ ሥጋ እንደተገነባ ይታወቃል። እነዚህን አራቱ ባህሪያተ ሥጋም ሰው በምድር ላይ በሚኖርባቸው ሰዓታት ወይም ደግሞ በሚኖርባቸው ጊዜያት ተከፋፍሎ ይገለጻል ማለት ነው። 20 ዓመት ሁሉ ይደርሳቸዋል አራቱን ባህሪያተ ሥጋ ማለት ነው። እነዚህንም ለማየት ስንሞክር ከ1 ዓመት እስከ 20 ዓመት ያለው አካል ዘመነ ነፋስ ወይም ደግሞ ከአራቱ ባህሪያተ ሥጋ አንዱ በሆነው በነፋስ ይመሰላል። ይህም እንዴት ነው የሆነው ቢባል ነፋስ እንደሚታወቀው አንድ መቀመጫ የለውም። ተደራሽነቱ ሁሉም ጋር ነው። ቶሎ ቶሎ ቦታዎችን የመልቀቅ ጸባይ ያለው ህፃናትም እንግዲህ ከ1 እስከ 20 የሚባሉት ባለው እድሜ ክልል ውስጥ የሚቀመጡት ህፃናት ናቸው። ህፃናትም እንግዲህ አይምሯቸው ወደ መራቸው ፍላጎታቸው ወደ መራቸው ጽንሰ ሐሳብ ሳይዙ ወይም ደግሞ ሰከን ሳይሉ ነገሮችን የሚያከናውኑበት እድሜ በመሆኑ በንፋስ ይመሰላሉ ማለት ነው። ሁለተኛው ደግሞ ከ20 እስከ 40 ያሉት ወጣቶች ብለን የገለጽናቸው ናቸው። እነዚህ ደግሞ በእሳት ይመሰላሉ። ዘመነ እሳትም ይባላል ወይም ደግሞ ፋየር ኤጅ እያልን በተለምዶ የምንጠራው ማለት ነው። በዚህ እድሜ ላይ ወጣቶች ክፉና ደጉን እየለዩ የሚመጡበት ማድረግ ያለባቸውንና ማድረግ የሌለባቸውን ነገር እያወቁ የሚመጡበት እድሜ ላይ የሚደርሱበት ሁኔታ ይፈጠራል ማለት ነው። ስለዚህ በዚህ ጊዜ ወጣቶች ብዙ ነገሮች ያጋጥሟቸዋል። ከህይወት ጋር ፍጥጫ ያጋጥሟቸዋል። ህይወትን ወደ መታገል ያመራሉ። ለነሱ የሚጠቅማቸውና የማይጠቅማቸውን ነገሮች ወደ መለየትም ይሄዳሉ ማለት ነው። ስለዚህ ወሳኙ የህይወት አካል የሚባለው በዚህ በወጣትነት እድሜ ላይ ያለውን ይጀምሩበታል ማለት ነው። ቀጣዩ ደግሞ ከ40 ዓመት እስከ 60 ዓመት ያለው የጎልማሳነት እድሜ በዘመነ ማይ ወይም ደግሞ በማይ ይመሰላል፣ በውሃ ይመሰላል ማለት ነው። ይህ የሆነበት ምክንያት ደግሞ እየተረጋጉ የሚመጡበት ሁኔታ ስላለ ነው። መጀመሪያ በነፋስነት የነበሩት ወጣቶች ወደ እሳት ሲቀየሩ ማድረግ ያለባቸውና የሌለባቸውን ነገሮች እያወቁ ይመጣሉ። ወደ ማይ ሲቀየሩ ደግሞ የተረጋጉ ሆነው ህይወታቸውን መምራት ይጀምራሉ ማለት ነው። ያገቡም ከሆኑ ትዳራቸውን በስነ ስርዓት መምራት ይጀምራሉ። ያላገቡም ከሆኑ ደግሞ የተለያዩ ሀሳቦችን እርጋታ ባለው መልክ በሰከነ መንፈስ እየተወያዩ የሚያደርጉበት ሁኔታ ይፈጠራል ማለት ነው። ስለዚህ በዘመነ ማይ ወይም ደግሞ የነበረው እሳትነት ባህሪ እየጠፋ በውሃ እየተከነሰ አስተዋይነታቸው እየጎላ የሚመጣበት እድሜ ላይ ይደርሳሉ ማለት ነው። አራተኛውና የመጨረሻው ደግሞ ከ60 እስከ 80 ወይም ደግሞ ከ80 በላይ ያለውን እድሜ ይይዛል። እንግዲህ ልበ አምላክ የተባለው ዳዊት በመዝሙር 89 ምዕራፍ 10 ላይ እንደጠቀሰው ሰው ቢበዛ እድሜው 70 ከዛም አለፈ ከተባለ ደግሞ 80 እንደሚደርስ ይናገራል። ሊቆይም ይችላል። ነገር ግን እንደ እግዚአብሔር ፈቃድ ሆኖ ከዛም በላይ ሊቆይ ይችላል ማለት ነው። መጽሐፍ ቅዱስ እነዚህ እድሜዎችን ከ60 በላይ ያሉትን በአረጋውያን ይመስላቸዋል ወይም ደግሞ በዘመነ መሬትም ይመሰላል ማለት ነው። ከአራቱ ባህሪያተ ሥጋ አንዱ በሆነው በመሬት ወይም በአፈር ይመሰላል ማለት ነው። ይህም የሆነበት ምክንያት